አያገባቸው የመርካቶ ወሬ ከላይ ያለውንና ከታች ያለውን ለምን አላወጡትም? ሪካርዱን እንዳሳብ ለምን የመርካቶስ ብቻ ይረገጣል? ኖ እሷ ትክክል አይደለችም ማለት እሷ ትክክል አይደለችም የተናገረችው አይደል? እንደ ሀሳብ ከላይ ሲሰጣት ምን እንዳለችና ከስር መልሱን ለምን አያወጡትም? እንደ ሀሳብ ነው እንደ ሀሳብ ተቆርጦ ለምን ወጣ? ተቆርጦ ለምን ወጣ እኮ ማን ነው ያወጣው? ሪካርዱን እንዴት አገኙት? እኔ እኮ ግራ ገባኝ። አሁን ያወራችሁ ሰው ነው ማሬ ምንድነው የምትይው? ይኸውልሽ ሰው ውዴ ጋስት ላይ ተቀምጦ ማለት ነው ቀጥታ ነገሩን ስትናገር አይወድም። ውስጥ ቁጭ ብሎ አምቶ ጨርሶ ወጥቶ ጥሩ ይመስላል። ጋስት ላይ ቁጭ ብሎ እኔ እኮ ልናገር ተናግሬያለሁ ከዚህ በፊትም አልሰማላችሁኝ እንጂ በጣም ይገርማል። እሷ ትፈታለች እንዴ? የእሷን ስሰማ ከፀጉሬ እስከ እግሬ ጥፍር ድረስ ውርር ያለኝ ለምን? ምክንያቱም ስታለቅስ የነበረችው እኮ እሷ ናት። እንደምታለቅስ እኔ ማለት እንደሆነች አላወኳትም። ኧረ እኔ አውቃታለሁ ከፀጉሬ ወይ ሃይሜ እየተረጋጊ ሀያትም ታውቃት እኛን የምታውቀን እኮ ሚሚ ቤት ነበር። መርካቶንም ታውቂያታለሽ? እዛ ቤት እኮ ነው እኛ የምናውቃት። አዲስ አልሆነብኝም ግን መርካቶ ስለ በደንብ ነው የምታውቂያት። እኛ ጋር ነበረች። እንደውም ማለት ነው ልንገርሽ፣ መርካቶ ማለት ነው ስታለቅስ ሃይሜ ሳታያት ታውራ ሳትመጣ በፊት እኔ እስካስረዳኋት አንቺ ዶክተር ቢቸግር አንቺን አልፈልግም ብላ እዮዮ ብላ አልቅሳ ሃይሜ ናት ይሄ ቢሆን ይሄ ነው ይሄ ቢሆን አረጋግታት ተረጋጊታ ብላ በብዙ ነገር አስረድታት ወደ ራሷ የምትመልሳት ይሄው ቁጭ ብላለች ፊት ለፊት ማንም ነው የሚያውቀው። ምክንያቱም በጣም ስለምትወዳቸው በቃ እንኳን ተናግረዋትና እንዴት ሃይሜና ብሩክ እንዴት እንደዚህ ሆኑ ብላ እዮዮ የምትል ጎበዝ ነበረች። እና አሁን የሷ ሪካርድ ወጣ። እነሱ በጣም ገርዋል። እኔ በጣም እንደነገርኩት እመቤቴ እንደነገርኩ። ምክንያቱም እኔ እንደዚህ ጠብቄያት አላውቅም። ለምን ምን ሆና ነው? ምን ተከስቶባት ነው? ምንድነው ሴጣን የመታት? ግን እኮ ውዴ ያሰሯት ሰዎች እንደ ሀሳብ አንቺ ቅድም እንዳልሽው እንደ ሀሳብ ያሰሯት ሰዎች ከላይም ምን ብለዋት ነው? ከታይስ ምን መለሱ? ገርሞኛል። እኔ እንዴት ወጣ ነው አሁን? ለግል ሰው ሪከርድ ካደረገች ያ ሰው ነው ያወጣባት ማለት ነው። ግሩፕ ላይ ከሆነ ደግሞ እንዴት እንደዛ ልታወራ ትችላለች ነው እኮ ነው አይደለም? ሀያት አሁን ልንገርሽ፣ ለምታወራው ሴቱ ሰዎች መርካቶ እንደዛ ብላ ስትመልስ የመለሱላት መልስ ይኖራል አይደለ? ለምን እሷ እንደገና ነው ከላይ አወራሯ ግን ለመለሱላት ለጠየቋት ነገር ሳይሆን እንዴት ነው ሆን ብላ ያወራችሁ ነገር ነው የሚመስለው። ላይክ እንዴት ነው ሰው አሁን አሶርቶች ለነዛ ሰዎች መልስ ሰሰጪ እና እኔ ግን አዩዬ በጣም የምጠላው ነገር ምን እንደው ታውቂያለሽ? ግሩፕ የሚባል ሰውዬ አይወድም። ለምን መሰለሽ? ሳታውቂው የሆነ ነገር እንትን አምልጦ ጠብ ታደርጊዋለሽ። ገባሽ? በንዴት እኔ አሁን ከዛ ያስገቡኛል ያስገቡኛል። ማን እንደሚያስገባኝ ራሱ አላውቅም። ኧረ እኔ ራሴ ቲክቶክ ላይ አሁን የሌለውበት ግሩፕ የለም። የሌለውበት ወደ እንዳሳብ የሌለውበት ግሩፕ የለም። ግን ማን እንደከተተኝ አላውቅም። እኔ ገብቼ ማላውቅም። ከዛም አላወራቸውም። ግን ጭራሽ ደግሞ ማማለን የሆነ ግሩፕ ላይ እኔ አቢ ዛራ ማን ነው የሆነ ግሩፕ ጣምረው ቁጭ አድርገዋል። ሀይ ሲሉ አልመልስ አምላኬ ሆይ ማን ነው ደግሞ ተዛ እኔ ኒኒ ህይወትን ገኒን ዛራም ቲጂ ባሚ አንድ ላይ ደግሞ ከምረው የሆነ ቦታ ከፍተውናል። ማን እንደወሰደኝም አላውቅም። ከቲቅ አብራራ ጋር ሌላ አለኝ። እኔ እኮ ግራ ገባኝ። ከቲቅ አብራራ ግን መልስ ሀያት ማናት ሌላ ኪዱ ምናምን የሆነ ቦታ አለኝ። እሺ ለስንታችሁ ልማ እንደ ሀሳብ ልጠይቅ። ከስንት ሰው ጋር ልማ እስቲ ልጠይቅ። ለማማት የሚመችሽን ሰው መርጠሽ እንግዲህ ማማ ማሬ አላማም እኔ ለምን ታማለ? የኛ እኮ ችግሩ ፍለፊ ስለሚወራ እናገራለሁ። ያጠፋውን ምናምን ምን ያመጣል? ማን ምን ያመጣል? ለምንድን ነው የሚሾካሾከው ውስጥ ገብቼ? ለምን እንዴት ካልወደድኳቸው የሚያስገድደኛል? እንዲ አዩዬ ብሩክን ካልወደድኩት አልወድህም፣ ሃይሚን ካልወደድኩት አልወድም ብል
ምን ያስገድደኛል? ስልካችን የራሳችን ወደን ፈቅደን ነው የምንከተላቸው። አላቅም የሆነ በሰው ፍቃድ ይመስል የምንመራው ይገርሙኛል አንዳንድ ሰው። ኦኬ አሁን ውዴ አሁን ሃይሚ ወይ ብሩኬ ጥፋት አጠፋ አይደለ? እንዴት ያጠፋል? ምን ሆኖ ነው? ምን አባቱ ምናምን ለምንድን ነው የምለው? ምን አባቱ ነው? ለምን እላለሁ በውስጥ ለምን ከቻልኩ ወድጃቸው ነው አይደል የምከተላቸው። መጥቼ ሃይሚ ጥፋትሽ እንደዚህ እንደዚህ አይነት ቦታ ነው ያለሽ፣ ብሩኬ ጥፋትህ ይሄ ቦታ ነው አስተካክል፣ ወዲስ ክብር ስጪ። ማን ነው የሚያስገድደኝ? እስቲ ንገረኝ። ስልክ የሚወስድብኝ አለ? አፌን የሚቆልፈኛል? እኛ እስከ ዛሬ ድረስ ስንለው አልነበር እንደዚህኛ ስሚ ውዴ፣ አሁን እኔ ስሚ ልንገርሽ የምጣለው ነው እንደዚህ አይደለም አይደለም እንዴ እኮ ብሏል አይደል? ይሄማ አይሆንም እንዲህ ነው የሚባባሉት። ሌላ ስሚ ማሬ፣ ሆነ ቦታ ላይ እኔን ሆነ ቦታ ላይ ምን እንዳሉ ታውቂያለሽ? እየረገጡኝ በትላንት ነው ምን አሉ? እኔ እና አንቺ ሁሌ ከመጀመሪያው ጀምሮ ሁሌም ለወሬው ለንግግሩ እንዳመችን ተቃራኒ ሆነን ነው የምናወራው አይደለም? ተቃራኒ ሆነ በምናወራው ምን ይላሉ? ሁሌ አንቺ አሽሙር ነው የምትናገሪው፣ እንደዚህ ነው አሽሙርም ይሆን ምንም ይሆን ሃይሚንም ብሩኬንም መጥፎ ቃል ካፌ ወጥቶ አያውቅም። ጥፋታቸውን ደስታቸውን ነው እያወራን እያብራራ እየተጫወትን የመጣ ነው ቆይተናል። ግን የኔ አማርኛ ተሰንጥቆ እነሱ ጋር መጥፎ ሆኖ የሚመጣው ለምንድን ነው? ተቃራኒ የምታወራው አንተ አትወጃትም እንዴ? ቢጫ ነው አረንጓዴ ነው ቡኒ ነው ደምሽ ሂጂና እስቲ ቆይ ምን አይነት ደም እንዳለሽ ሆስፒታል እንዳሳብ ወደ ነገራችን ላይ ሃይሚዬ እኔ አላውቃቸው ነበርና እኔም ጋር ነበር የሆነ ሰዎች ጋር ተጣልቼ ነበር። እኔ ራሱ ወላሂ እኔ ቲክቶክ ላይ ማንም ሰው ጋር ተጣልቼ አላውቅም ነበርና